በዚህ ከባቢ ያሉ አርሶ አደሮች፣ የሀገር ሽማግሌዎች፣ አባገዳዎች ለኢትዮጵያ ልማት ለከፈሉት ዋጋ፣ ለኢትዮጵያ ልማት ላሳዩት የባለቤትነት ስሜት፣ ለኢትዮጵያ ትጋት ቀያቸውን እርሻቸውን ጥለው ለመነሳት ላሳዩት ኮሚትመንት ከፍተኛ ምስጋና እንዳቀርብ ይፈቀድልኝ። የኦሮሚያ ክልላዊ መንግስት 5000 ሄክታር ለሚጠጋ ለዚህ መሬት አንድም ብር ሳያስከፍል ሊዝ ሳያስከፍል ይህንን ልማት በመጋበዙ በመደገፉ አብሮን በመምራቱ ከፍተኛ ምስጋና እንዳቀርብና ሌሎች ክልሎችም ሜጋ ፕሮጀክቶች በሚመጡበት ሰዓት የእናንተን ኃላፊነት ተወጣችሁ ለቴምፖራሪ ጌይን ለሊዝ ሳይሆን ለዘላቂ ጥቅም መስራት በአርአያነት በትምህርት ይህንን ፕሮጀክት እንድትወስዱ አደራ ማለት እፈልጋለሁ። ባለፉት አንድ ዓመት ከምናምን ገደማ በእኛ ቢሮ የተደራጀው የስትሪንግ ኮሚቴ የኢትዮጵያ አየር መንገድ ግሩፕ ቦርድ አባላት፣ የኢትዮጵያ አየር መንገድ ግሩፕ አመራሮች በሙሉ ከዚህ የሚነሳው አርሶ አደር እንደ ከዚህ ቀደሙ ተፈናቅሎ የሚለምን የሚወድቅ እንዳይሆን ይህ ፕሮጀክት ለእያንዳንዱ ለከባቢ ነዋሪ በረከት ብለሲንግ እንዲሆን አርሶ አደሩ የሚማረር የሚያለቅስብን ሳይሆን እንባውን እየረጨ የሚያመሰግን ፕሮጀክቱን የሚጠብቅ የሚደግፍ እንዲሆን ለማስቻል የእያንዳንዱ አርሶ አደር መኖሪያ ቤት፣ መንደር፣ የወደፊት የሥራ ሁኔታ የተገነባበት መንገድ እጅግ አስደማሚ፣ አስደናቂ ትምህርት ሊወሰድበት የሚገባው ጉዳይ ነው። እዚህ ያላችሁም ሰዎች መላው የኢትዮጵያ ሕዝብ ማወቅ ያለበት ስራ ዛሬ አልጀመርንም። በሺህ ለሚቆጠሩ አርሶ አደሮች ከተማ ገንብተን፣ በሺህ ለሚቆጠሩ አርሶ አደሮች የአግሮ ፕሮሰሲንግ መንደር ገንብተን እነዚያን አርሶ አደሮች አሰልጥነን በአዲስ ህይወታቸው በአዲስ ሰፈራቸው መኖር አለማምደን የአንድም ሰው ህይወት ሳናስተጓጉል ነው ዛሬ ስራ እየጀመርን ያለ ነው እንጂ ገና ሀብለን እየጀመርን አይደለም። ለምን? ሰው ተኮር ካልሆነ ፕሮጀክት፣ ሰውን ማዕከል ካላደረገ ፕሮጀክት አይጠበቅም፣ አይጸናም፣ አይዘልቅም። ይህ ጉዳይ እንዲሳካ የስትሪንግ ኮሚቴው፣ የቦርድ አባላት፣ የኢትዮጵያ አየር መንገድ ማኔጅመንት፣ ዲዛይነሮች፣ ሙያተኞች፣ ኮንትራክተሮች፣ የኦሮሚያ ክልላዊ መንግስት የሥራ ኃላፊዎች በመላው ላደረጋችሁት ጥረት ከፍ ያለ ምስጋና ማቅረብ እፈልጋለሁ።